ተጀራመተ ሊስትሮ መዳንልም ምን ግን ሰራ እስቲ ንገረኝ ከሲኖ ወጥተህ ነው አሁን ሊስትሮ የገባው እሺ ሊስትሮ ሰርቻለሁ ይሄ ልብስ ምናምን አዙሬ ሽጫለሁ እንደዚህ ኦኬ ደብረ ዘይት ላይ ደብረ ዘይት እዚህ እሺ አዙሬ ልብስ ሽጫለሁ በቃ እስኪያልፍ ያለፋል እኮ በቃ ምን ታረጋለህ እኔ ምን ግን አንበሳ ከሲኖ ትራኩ እንዴት ተባረረ ነው ስራ ሰውት አይደለም ሲኖ ትራኩን ባልኮ ሹፌሩ ጋር አልተግባባንና እንትን አደረገ ሹፌሩን ሲያባረን ሹፌሩ ምንን አብሮን አወረደን ከዛ ሌላ ሲኖ ላይ ጀመርኩ የሆነ ልጅ አለ ያባቱ ማኪና ነው ምንሄደው እዛ መረሽ ኔቶሹ ሲኖን በቃ እስማሉን ሲሆን እንቢ ያለህ ማለት ነው ደበረና ወደ ሊስትሮ ገባ ይደብሩ አይደለም ልጁ እኔ ሲኖ ትራክ አንተ እንደ ዶልፊን ነው ምንሄደው ዳለምረቱ እግዚአብሔር ምስክር ነው እኔ በአለም ላይ ሹፌር አይቻለሁ እንደዚህ አይነት ልጅ ሊገል አይደለም ቆይታ መዳንያለም አይደለም ያባቱ ነው የሚለው እንደ እግዚአብሔር ምስክር ነው ማለት ነው ወይ ወልቂጤ አደባባይ ዞሬ እስከ ጅማ ድረስ ኤፍኤስአር ኦባማ ቆሞ ነው የሚያሳልፉት ልጅ መጣ ነው የሚባለው ስሙ ታውቂ ነበር መጣ ነው የሚባለው ብዙ ሰው ይበራል ልጁ ደግሞ ረጅም ጥርስ ነው ረጅም ጥርስ ሲባል አሁን አጭን ነው ስፖንደው ረጅም ጥርስ የሚባል አለ አሁን በቃ በጣም ይሄዳል ይነደዋል ልጁ ባይነዳ ማኪናው ይሄዳል ጉልበት አለው ረጅም ጥርስ ይባላል አሁን እና ስማ እግዚአብሔርን ፍሬን እንደዚህ አይነካም ልጁ ፍሬን አይነካም ይነዳል ፍሬን ግን አይነካም አግለመለመ ብቻ ለምን መሰለህ ፍሬን አይነካም ይል እሱ በጂር ነው የሚቀንሰው በጂር ነው የሚቀንሰው አንዱን ፍሬን አፍኖ ሁለቴ ሶስቴ ከያዝክ እኮ በቃ በዛ ስፒድ ሁለቴ ሶስቴ ከዛ በኋላ አይታዘዝልህም አየርም ምናምን አይታዘዝልህም ባህሪው ነው ትንሽ ከሞቀ ኢየሱስም በቆሎ ትጠብሳለህ ባይዘው እግዚአብሔር ከሞቀ ፍሬም ቻርኬው ላይ ታምሩ ላይ በቆሎ ትጠብሳለህ እግዚአብሔር